ተጽዕኖ ማምጣት የቻለ ማንኛውም ሰው የትኛውንም ነገር በህይወቱ ከማድረግ አይከለከልም። ማን ነው በህይወት ዘመኑ የትኛውንም ነገር ከማድረግ የማይከለከል ሰው ካላችሁኝ በሰው ላይ ተጽዕኖ ማድረግ የቻለ ሰው። ምክንያቱም ማድረግ የምትፈልጉትም ሆነ መሆን የምታስቡት ነገር በጠቅላላ ከሰው ጋር የሚያያዝ ነገር ስለሆነ ማድረግ የምትፈልጉት ከሰው ጋር የማይያያዝ ነገር የለም። መሆን የምትፈልጉት ከሰው ጋር የማይገናኝ ነገር የለም። ዶክተር መሆን ብትፈልጉ ከሰው ጋር የሚያያዝ ነው። ኢንጂነር መሆን ብትፈልጉ ከሰው ጋር የሚያያዝ ነው። ሀብታም መሆን ብትፈልጉ ከሰው ጋር የሚያያዝ ነው። ስፖርተኛ መሆን ብትፈልጉ ከሰው ጋር የሚያያዝ ነው። የትኛውም ፖለቲከኛ መሆን ብትፈልጉ ከሰው ጋር የሚያያዝ ነው። ማን ነው በምድር ላይ ተጽዕኖ ፈጣሪ ብላችሁ ወይም ደግሞ በምድር ላይ የፈለገውን ነገር ከማድረግ የማይከለከል ብላችሁ ከጠየቃችሁ ያ ሰው በሰው ላይ ተጽዕኖ ማድረግ የቻለ ሰው በህይወት ዘመኑ የፈለገውን ነገር ከማድረግ አይከለከልም። በምንም ሁኔታ ውስጥ የሚሳካላቸው ሰዎች በሰው ላይ የተሳካላቸው ሰዎች ናቸው። በቢዝነሳቸው በንግድ ስራቸው የማይሳካላቸው ሰዎች ወይም ያልተሳካላቸው ሰዎች በሰው ላይ ያልተሳካላቸው ሰዎች እንጂ ገንዘብ የሌላቸው ሰዎች አይደሉም። በየትኛውም ሁኔታ ውስጥ በማግኘት ይሁን በማጣት በከፍታ ይሁን በዝቅታ የሚሳካላችሁ ሰው ላይ በተሳካላችሁ መጠን ነው። ምክንያቱም ሰው ላይ ልስበቃችሁ እንጂ ጸጥ ብላችሁ አትሁኑ። ወጋው ስትሉ አልነበር ሰሞን? ምክንያቱም መሆን የምትፈልጉት ነገር ከሰው ጋር የማይያያዝ ማድረግ የምትፈልጉት ነገር ከሰው ጋር የማይገናኝ ነገር የለም። መሆን የምትፈልጉትም ማድረግ የምትፈልጉትም ሁለቱም መተው የሚሆኑትም የምታደርጉትም ሰው ላይ ነው። በየትኛውም ሁኔታ ውስጥ የሚሳካላችሁ የስኬታችሁ መጠን በሰው ላይ የተሳካላችሁ መጠን ነው። በሰው ላይ እንደተሳካላችሁ መጠን ነው በቢዝነስ ላይ የሚሳካላችሁ። በሰው ላይ እንደተሳካላችሁ መጠን ነው በአገልግሎት ላይ የሚሳካላችሁ። የስኬታችሁ መጠን የታለንታችሁ ብዛት አይደለም። የስኬታችሁ መጠን የእውቀታችሁ ብዛት አይደለም። የስኬታችሁ መጠን የገንዘባችሁ ማነስ አይደለም። የስኬታችሁ መጠን ሰው ላይ በተሳካላችሁ መጠን ነው። እንደነገርኳችሁ ዓለምን የሚያንቀሳቅሰው ኃይል አይደለም፣ ገንዘብ አይደለም፣ የሰው ሐሳብ ነው። የሰው ሐሳብ ላይ ተጽዕኖ ፈጠራችሁ ማለት ዓለምን የሚያንቀሳቅሰውን መሳሪያ ያዛችሁት ማለት ነው። ስለዚህ ከተማን ለማንቀሳቀስ ሀገርን ለማነቃነቅ የሚያስፈልጋችሁ ገንዘብ አይደለም፣ የሰው ሐሳብ ላይ የሰው አይምሮ ላይ ተጽዕኖ መፍጠር ነው። ብዙ ሰዎች ወደ ቤተ ክርስቲያን ሲመጡ አገልጋይ ሲሆኑ ወይም ክርስቲያን ሲሆኑ የማይፈልጉ ይመስላሉ። በሃይማኖታዊ ቋንቋ ተደብቀው ተጽዕኖ ፈጣሪነትን የማይፈልጉት ይመስላሉ። ሁሉም ሰው ግን ቢገባውም ባይገባውም ተጽዕኖ ይፈጥራል። ቢገባውም ባይገባውም ተጽዕኖ መፍጠር ይፈልጋል። ተጽዕኖ መፍጠር የማይፈልግ ማንም የለም። የሚፈጥረው ተጽዕኖ ግን ለሁለት ይከፈላል፣ በጎ ተጽዕኖና በጎ ያልሆነ ተጽዕኖ። እኔ ያወራችሁ ያለሁት በጎ ስላልሆነ ተጽዕኖ አይደለም። በጎ ስላልሆነ ተጽዕኖ አይደለም። በጎ ስላልሆነ ተጽዕኖ አይደለም። እያወራሁላችሁ ያለሁት በጎ ስለሆነ ተጽዕኖ መፍጠር ነው። we have to be influential። ተጽዕኖ ፈጣሪዎች መሆን አለብን። ወይኔ ባላቶሊ እንኳን ተጽዕኖ ፈጥሮ ወጣቱ አውራ ዶሮ ይቆረጣል። አውራ ዶሮ ይቆረጣል። ምን አጠፋው? ቢላደን መሳሪያ ገዝቶላቸው አይደለም ያፈነዱት፣ ሐሳብ ሰጥቷቸው ነው ያፈነዱት። እየሳቁ ሄደው ነው እንደ ጨርቅ የሚበተኑት። ሰው ሐሳቡን ከያዝከው ሰውየው ያንተን ሐሳብ ከያዘ በኋላ ፈንጂ ይይዛል። በቢዝነሳችሁ ያልተሳካላችሁ ገንዘብ ስለሌላችሁ አይደለም፣ ሰው ላይ ስለምትፎርሹ ነው።
ከቢዝነስ በላይ ቢዝነስ ሰው እንደሆነ አልገባችሁ? ስሙኝ፣ ወላጆች በልጆቻቸው ላይ ተጽዕኖ ሲያጡ ልጆች አመፀኛ ይሆናሉ። የቢሮ ኃላፊዎች በሰራተኞቻቸው ላይ ተጽዕኖ ሲያጡ ሰራተኞቻቸው እንደፈለጉ ይሆናሉ። የቤተ ክርስቲያን መሪዎች በሚመሯቸው ምእመናን ላይ ተጽዕኖ መፍጠር ሲያጡ ሳይችሉ ሲቀሩ ሕግና ደንብ በማውጣት ተጽዕኖ መፍጠር ይፈልጋሉ። የሀገር መሪዎች በሚመሯቸው ህዝቦች ላይ ተጽዕኖ መፍጠር ካቃታቸው ህዝቡ አመፀኛ ይሆናል። በየትኛውም ነገር ላይ የሚሳካላችሁ የስኬታችሁ መጠን በሰው ላይ የምትፈጥሩት ኢንፍሉዌንስ መጠን ነው። ነገር የሚገዛላችሁ የሰውን ሐሳብ መግዛት በቻላችሁት መጠን። እንደ ቀልድ ማለፍ ያለባችሁ ምንም የህይወት እንቅስቃሴ የለም። በእያንዳንዱ የህይወታችሁ እርምጃ ገዢነትና ተገዢነት ፊት ለፊታችሁ ላይ እንደ ምግብ እንደ በየአይነቱ እንደቀረበ እንዳትረሱ። ሰዎች በሁለት መንገድ ተጽዕኖ ይፈጥራሉ። የመጀመሪያው የብድር ተጽዕኖ ይባላል። የብድር ተጽዕኖ ማለት በአጭር አማርኛ በሀብት ተጽዕኖ መፍጠር ሲፈልጉ፣ በመሳሪያ ተጽዕኖ መፍጠር ሲፈልጉ፣ በሌሎች ታዋቂ ሰዎች ጀርባ ተንጠልጥለው ታዋቂ መሆን ሲፈልጉ የብድር ተጽዕኖ ይባላል። የተውሶ ተጽዕኖ ይባላል። ይሄ ግን እርካታ የለውም። ይሄ እድሜ የለውም። ይሄ ዘለቄታ የለውም። ከውስጣችሁ ከማንነታችሁ የሚወጣው ህይወት ነው በምድር ላይ ተጽዕኖ እንድታመጡ የሚያደርጋችሁ። ቆይ ያሳያችኋለሁ። በጣም የሚገርማችሁን ነገር ልንገራችሁ። መጽሐፍ ቅዱሳችን እኮ ሲነግረን እኮ ከእናንተ የተነሳ ምድር ትናወጣለች፣ ዓለም ትደበላልቃለች ብለው ጳውሎስ አቴና ሲገባ ከተማ ነው የሚንጠው፣ ከተማ ነው የሚዞረው። ተራ ፕሮግራም አድርጎ የሚወጣ እንዳይመስልህ። ከተራ ግለሰብ እስከ ባለስልጣን መልእክቱ ሰምሮ ነው የሚገባው። ሲያዩት ሰውነቱ ደቃቃ ነው አሉ። ሲያዩት ሰውነቱ ደካማ ነው። የሚናገረው መልእክቱ ግን አለ። እስቲ አሜን በሉ። በኢየሱስም ዛሬ ማታ የተጽዕኖ ፈጣሪነት መንፈስ ያገኛችኋል። በቢዝነሳችሁ ተጽዕኖ ትፈጥራላችሁ። በአገልግሎታችሁ በኢየሱስ ምድሪቷን ትገዛላችሁ። the spirit of governance ያገኛችኋል። እኔ እኮ ትንቢት እኮ ነው የማወራው። የገዢነት መንፈስ በእናንተ ላይ ይሆናል። በአፋችሁ ቃል ነገር ይስተዳደራል። በኢየሱስ ስም ልዩነት ይሆናል። ጻፋችሁ? የብድር ተጽዕኖ የለኝም ብላችሁ ጻፉ። በአንደኛ ዜና መጽሐፍ ምዕራፍ 12 ቁጥር 32 ላይ የመጀመሪያው የተጽዕኖ ቁልፍ፣ ተጽዕኖ መፍጠር ከፈለጋችሁ የመጀመሪያው የተጽዕኖ ቁልፍ፣ የተጽዕኖ ደጅ ምንድነው ካላችሁ ዘመኑን ማወቅ። ዘመኑን የሚያውቁ የይሳኮር ልጆች ይልና ወንድሞቻቸው ይታዘዙላቸው ነበር ይላል። ይታዘዙላቸው ነበር። ነገር የሚታዘዝልህ እንደ ወደቅ የምታስወጣውና የምታስገባው በአፍቃ የህግ ስርዓት የምታወጣው ዘመኑን ማወቅ ከቻልክ ነው። የመጀመሪያው ተጽዕኖ ፈጣሪዎች ማናቸው ካላችሁ ዘመኑን የሚያውቁ ሰዎች ናቸው። ዘመን ማወቅ ብዙ ጊዜ ምንድን ነው ትርጉሙ? ምን ማለት ነው ዘመን ማወቅ ማለት? ምን ማለት ነው ዘመን ማወቅ ማለት? ዘመን ማወቅ ማለት የተሻለ መንገድ ማምጣት ማለት ነው። ሰዎች በአስቸጋሪ ሁኔታ ውስጥና ችግር ውስጥ ሲገቡ በአስቸጋሪ ጊዜ የደረሰላቸውን ሰው አይረሱም። በአስቸጋሪ ጊዜ መፍትሄ የሆነላቸውን ሰው አይረሱም። በጨነቃቸው ጊዜ ለመውጣታቸው ምክንያት የሆነ ሰው የማይረሳ ማህተም በላያቸው ላይ መጥቶ ይሄዳል። በአገልግሎታችሁ በሚቀጥለው ዘመን ተጽዕኖ መፍጠር ከፈለጋችሁ ድል በትግል የሚባል ህብረት ስላቋቋማችሁ ከፍተኛ የመተቸት አቅም ስላላችሁ ወይም ጥቅስ የምታውቁ ስለሆናችሁ ተጽዕኖ አትፈጥሩ። በዘመኑ ተጽዕኖ የሚፈጥር ሰው ማን ነው ካላችሁኝ፣ ሰዎች ለገቡበት ክራይሲስ ችግር የተሻለ መፍትሄ የተሻለ መንገድ የሚያመጣ
ሆኖ የሚቀጥለው። ዘመኑን ማወቅ ማለት ካላንደር ማወቅ ማለት አይደለም። ዘመኑን ማወቅ ማለት በዘመኑ ውስጥ ላሉ ሰዎች ለሚገጥማቸው ችግር የተሻለ የህይወት አማራጭና የችግሮቻቸው መፍትሄ ማምጣት